ትዳራቸውን የሚመሰረቱት እናትና አባቴ ድሬዳዋ ለጋሬ የሚባል አካባቢ ነው። እኔ ኡራኤል ነው የተወለድኩት ግን 4 ኪሎ ፒያሳ ነው ያደግኩት። ፒያሳ በጣም ብዙ ያለው ፒያሳ ነው። አብረው የሚተውኑ ተዋናዮች መስራት እስከሚያቅታቸው ይስቁ ነበር እና እኔ መዝናናት ስለምፈልግ ነው። እኔ ራሴ በጣም መዝናናት ፈልጋለሁ። ያለኝ ነገር እሱ ብቻ ነው። እኔ አሁን ሙያዬን በጣም ነው የምወደው፣ በጣም ነው የማከብረው እና አብሮ አደጌ ነው። ከ16 ዓመቴ ጀምሮ ምሰራው ስራ ነው ይሄ ስራ እና ከእናቴ ጋር ተጣልቼበታለሁ። አባቴ ራሱ ተስፋ ቆርጦብኝ ነበረ። በቃ ዩኒቨርሲቲ ካልገባሽ ወይ ደግሞ የሆነ ቀለም ነገር እንትን ካላልሽ እንትን አይባልም ነበር እና በዚህ ነገር ከወንዴ ጋር ከታላቅ ወንድሜ ጋር ቁጭ አለን እና ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለሽ? ትንሽ ምን ይላል? ወንድሜ ነጻነት፣ ወንድሜ ነጽ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ። ባለፈው አንድ ጓደኛ ሽምግልና ሄጄ ነበርና በጣም ትልቅ ሰው ናቸው። ቢያንስ 70 ዓመት ያልፋቸዋል ሰውዬው። ሁላችሁም ትመጣላችሁ ሲሉ በጣም ገረመኝ። ሁላችሁም ትመጣላችሁ እዚህ ለመምጣት የሚያስፈልገው መሳቅ መቻል ብቻ ነው በልልኝ እስቲ ያሉ እንዴ አረሱ የተሻለው አልኩ ብለውታል አልኳቸው። እንደው እንግዲህ እዚህ ድረስ እንትን ይላል እና ያንን ነገር ማስቀጠል ቀላል አይደለም። ሁሉ ጊዜ ጥሩ ስሜት እንዲኖር ማድረግ የሚመጡት ቤተሰቦች የተለያዩ ቤተሰቦች ናቸው። እነሱን ሳያስከፉ ማናገር ቀላል ነገር አይደለም። እናትና አባቴ ልክ እኔ ስራ ስጀምር አካባቢ ነው በህይወት ያለፉት የሞቱትና እኔ ቀጥታ እግዚአብሔር እጅ ላይ ነው የወደቅኩት። እግዚአብሔር እኔን በሳቅና በደስታ ለሰዎችም እንድተርፍ አድርጎ ስሙም እንዲጠራ ሆኜ ነጽ በጣም ነው የምንወደስል እኔ እግዚአብሔር ይስጥልኝ እላለሁ። በዚህ የእግዚአብሔር ስም እንዲጠራ የሆነ ይመስለኛል። አሪፍ ቤተሰብ ውስጥ ነው ያደግኩት። በእርግጥ ደሃ የሚባል ቤተሰብ ነው ግን ደሃ የሚባለው ቤተሰብ የእውቀት አልነበረም። ይሄ የዕለታዊ ነገር ነው። ወይም ወር ላይ እስከ ወር ድረስ ምን በላ ሰዎች ነን። ለአመት የሚቀመጥ ነገር የለንም ወይ 6 ወር 3 ወር የለንም ይሆናል። ግን በልጆቻቸው ላይ ተስፋ ነበራቸው። አንደኛው ቤተሰብ አባል እኔ ስለነበርኩ እኔ የተሻለ ድህነትን ለማጥፋት ታደርግ የነበረው ትግል ቀላል አልነበረም። እሱ ውጤታማ ሆነሃል። አዎ በደንብ እና ብዙ ነገር ምንም እንትን ሳይከብደኝ እዚህ ደርሻለሁ። ዛሬ ላይ ቅር የሚልህ ነገር አለ? ሳላደርግ ብለህ ያለፍከው ነገር? አይ ምንም የለም። ወደ ኢትዮጵያ ስመላለስ ሰዎች አንድ ቦታ ብትሆን አይሻልም ምን አይላል? ግን አንድ ቦታ የሚባለው ወደ አሜሪካ ነው፣ ወደ ኢትዮጵያ አይደለም። ወደ ኢትዮጵያ ልጆቹን ለማምጣት ቢቻል ሊከብድ ይችላል። በዚህ በእንትኑ ገቢ ያው ማስተማር ብቻ ነው የሚሆነው እንትን። እዛ ግን የሚፈልጉትን እቅድ አላቸው፣ የሚፈልጉትን ማሰብ ይችላሉ። እድለኝ በቃ የእንትን ነው ይባላል። አሜሪካ የላንድ ኦፍ ኦፖርቹኒቲ ነው ይባላል። ኦፖርቹኒቲ ይኖራቸዋል። አሁን ወንዱ ልጅ ስኮላር አግኝቶ የኦሪገን ስቴት ዩኒቨርሲቲ ገብቷል። በጣም ደስ ይላል። ትንሿ መካከለኛዋ ደግሞ እሷም ወደ ሃይ ስኩል ልትሄድ ነው። እግዚአብሔር ይመስገን። ትንሿ ደግሞ የመጨረሻዋ ደግሞ እንዲሁ እሷም ትንሽ እሷ እንደው ፒያኖ ምናምን ትሞክራለች ምናምን። ያው በርቺ ለማለት ቋንቋ ጥረት ነው እንጂ በርቺ ብላ ጨክኜ ስለ ሞዛርት በነገራት ደስ ባለኝ። ግን እኔም ማቀስ ለጥራውን ገሰሰ አማርኛ ይናገሩ እንደ አማርኛማ መማር አለባቸው። እኔ በሚሄድበት ሰዓት ይሞክራሉ ትንሽ፣ ግን በደንብ ሀሳባቸውን ለመግለጽ እንግሊዘኛው ይሻላቸዋል። ይገባሃል? እኔ ምንም ጸብ የለኝም። ውጣ እስኪሉኝ ጌራውትን አጣናታል። ጌራውት
በማን ጌራውት ሰላም እዚህ ነኝ ማለት ነው እላለሁ። ያው ትንሽ ከሆነ ጊዜ በኋላ ልጆቹ የራሳቸው መብት አላቸው። አጥብቀሽ ማቀፍም አትችይም። እንደዚህ ነው ቴንክ ዩ ልልሽ ይችላል። ጥሩ ነው ያለው። አደክ ይለምዳሉ። ምናልባት ትንሽ ወይ ከዛ በኋላ ቤት ሲገቡ የራሳቸው ነው የሚሉት። ደስ ይላል። ግን ያው በመሀል ደግሞ ማውራት ሲፈልጉ ይደውላሉ። ከሌላ ታውራ ነው ሊያወራ ነው ምናምን ይላሉ። ከኔ ጋር እኔ እንትን እላቸዋለሁ፣ ቀልዳቸዋለሁ። አንዳንዴ እንትን ይላሉ። ይገባቸዋል የምትቀልደው ቀልድ? ይገባቸዋል፣ ይገረማሉ ደግሞ አንዳንዴና ዩ ላየር ነው የሚሉት። ዩ ላየር ይሉሻል። የሆነ ነገር ገበድ አድርገሽ ከነገርሻቸው ዋይ ውሸትህን ነው ምናምን ይሉሻል። ዋሽተሃል ይሉሻል። አሁን እናትና አባትን ውሸታም ለማለት እኛን አንደፍርም። ያለው ጫማው ሁሉ ይወረወረና መቁሊያ ምናምን ሁሉ ይወረወረብሻል። ቀልድ ሳቅ ደግሞ ቀልድ ትንሿ መካከለኛዋ ቀልደኛ ነች። በጣም ቀልድ ታውቃለች። በጣም ስንት ሆነ እድሜያቸው ነጽዬ? 18 13 እና 9። እግዚአብሔር ይመስገን። በጣም አንዴ የቤተሰብ ጨዋታን ትልቁ አየ እና በጣም ጭብጨባ ይበዛዋል አለኝ። የስራው ባህሪ ነው አልኩት። አላህ ቶፍ ክላብ ሲል ነቀነቅ እንዲል ነው ሰው ምናምን ነገር አልኩት። አንዴ የኢትዮጵያ የባህል ሙዚቃ እስቲ ያሳየኝ ተብያለሁ። የባህል ሙዚቃ ንገረኝ ብሎ ታችኛው ክፍል በነበረበት ሰዓት ልጅ የባህል ዘፈን አሳየሁት እና ሁሉም የባህል ሙዚቃ ላይ ነው መሳሪያ ያለው አለ። እንዴት የፍቅር ዘፈን ላይ የፍቅር ዘፈን ነው አለኝ። አዎ የፍቅር ዘፈን ነው። እና ታዲያ መሳሪያው ምን ይሰራል አለኝ። ተኩስ አለው። ተኩስ የባህል ሙዚቃዎች ተኩስ አላቸው። አሁንም ድረስ የባህል ጠመንጃ አላቸው፣ ጎራዴ ምናምን አላቸው። እና የባህል ሙዚቃዎቹ ትንሽ ጥንቃቄ ያስፈልጋቸዋል ማለት ነው። ለሚያያቸው ሰው የእድሜ ገደብ ሊኖርባቸው ይችላል ማለት ነው። እና እሱን ስለምፈራ ብዙም እንትን አልላቸውም፣ አልጫናቸውም። መዝሙር ይሻላል። መዝሙር ያዳምጣሉ። የይልማን መዝሙር አሁን በጣም ነው የሚወዱት። የይልማን መዝሙር በጣም ይወዱታል። ምን የምትለው? ያዕቆብ ከቤርሳቤ ወደ ካራን ሲወርድ የሚለውን በእንግሊዘኛ ይሉታል። ልጁ የይልማ ልጅ በእንግሊዘኛ አሳትሟል ሙሉ እና በአማርኛ አሰማቸዋለሁ እኔ ደግሞ እና ሚኒንጉን ምናምን በተወሰነ መልኩ ይረዱታል። ያው እዚህ በተቻለ መጠን ትንሽ የፋይናንስ ነገሩን መደጎም ነው። እዛ እሷ እርዳታ ላደርግ የምችለው እሱን ነገር ነው። እዛ መስራት አልችልም። የመጀመሪያ ዲላችን ነው። ከኢትዮጵያ ውጭ መኖር አልችልም። ስለዚህ እዚህ ሆነሽ ነገር ማድረግ ነው የሚቻለው። እኔ በአርቱ አሁን ከልጅነቴ ጀምሮ ስሰራው የነበረውና የተሻለ ቦታ ነው ያለሁት በአርቱ እኔ በአርቱ ላይ ልከብርበት አይደለም። አውቀዋለሁ አርቱ ሊያስከብር ይችላል እንጂ የንብረት ክብር አይኖርም። የገንዘብ እንደገና ደግሞ የሆነ የምትሰበስቢው ሰው አለ። ወደድሽም ጠላሽም ሰዎች የሆነ ቲያትር የሚባል ነገር አለ፣ ፊልም የሚባል ነገር አለ፣ አሁን ደግሞ ቴሌቪዥን የሚባል ነገር አለ። የኢትዮጵያ ፊልም አሁን የኢትዮጵያ ፊልም ተብሎ ታውቋል። የኢትዮጵያ ፊልም መስራት እንደምትችል ያለውም ትውልድ ያውቃል፣ የቀደመውም የሆነ ትውልድም ያውቃል። በኢትዮጵያ ፊልም ጊዜያቸውን የሚያጠልፉ አሉ፣ እያዩ የሚናደዱም አሉ፣ የማያውቁም አሉ። በቃ አይተው በቃ የሚለው ማለት ነው። እንደሱ አለ። ያ መሰረቱ የኢትዮጵያ ፊልም ከኢትዮጵያ ፊልም እየተከተለ ስለማይሄድ ነው። የኢትዮጵያ ስቶሪዎች ካራክተሮች አሁን እዛ የሆነ ለምሳሌ ከህንድ ፊልም ስክሪፕት ይመጣሉ አዳፕት ተደርገው ወይም ደግሞ ሙሉ በሙሉ ይመጣሉ። ሀሳቦች ይወሰዳሉ። እዛ እናት ከሆነች እዚህ አባት ይሆናል፣ እዛ እህት ከሆነች እዚህ ወንድም ይሆናል እና የሚጣረሱ ነገሮች የኢትዮጵያ ፊልም የኢትዮጵያ ድርሰት እንዳልሆነ የሚያስታውቀው መናናቅ አለ። የመናናቁ ነገር ማለት የቤተሰብ ቤተሰብ አሁን የትኛውም የኢትዮጵያ ቤተሰብ አባትና እናቱ እንዴት እንደሚያከብር እህቱና ወንድሙ እንዴት እንደሚያከብር ለነገሮች ያለውን ነገር እናውቃለን። ባህላችን ነው።
በቃ ሰው ፊት አይተፋም እኮ በኢትዮጵያ ከዚህ ጀምሮ እናውቃለን። ከውጪ ሲመጡ ያንን ነገር ለማስኬድ ህገወጥ ዲያሎጎች ይገባሉ እና የኢትዮጵያን እንዳልሆነ በስነ ስርዓቱ ይታወቃል። ማሳቅ ጥበብ ነው ባይዘው ማሳቅ ጥበብ ነው። እነ ቻርሊ ቻፕሊን እነ ሚስተር ቢን ምናምን የተባሉት ካራክተሮች እነ ኤዲ መርፊ እነ ኮዝቢ ሾው ምን የሚታዩበት የነበረ ቴሌቪዥን ያለን ነኛ የኮዝቢ ሾው ይታይ ነበር። እንዴት አይነት በጣም ኃይለኛ ቤተሰብ ስቶሪ እንደሆነ ማለት ነው። ስለዚህ እኛ ምን መጣው ሰዎች ገንዘብ ምን ፈልግ ከሆነ የገንዘብ ስራ መስራት አርቱን አለማንካካት ወይም አርቱን አለማቆሸሽ አርት ውስጥ ከገባን ግን ወደ ፊልሙ ከገባን ግን የፊልም ኳሊቲዎቹን ጠብቆ መስራት። ተስፋዬ ስም የሚባል የኢትዮጵያ ቴሌቪዥን የኢትዮጵያ ፊልም ፕሮዲዩስ ማህበር ፕሬዝዳንት የነበረ ሰው የኢትዮጵያ እንደ ሆሊውድ አይነቱ ማለት ነው ኢትዮጵያ ነበረው ቦታ አላቸው ነበረው ኢትዮጵያ እኮ 35 ሚሊ ሜትር ካሜራ ምናምን ነበራት ኢትዮጵያ። እሱ የዛን ጊዜ ኃላፊ ነበረ ግን የዛን ጊዜ ተዘግቷል በሆነ ምክንያት ቆመ እና የኢትዮጵያ ፊልም ሰሪዎች ነን ብለው የዛን ጊዜ በቴሌቪዥን አወሩ ብዙ ሰዎች አወሩና ፊልም ለመስራት አለ 10 መሰረታዊ ነገሮች ያስፈልጋሉ አለ። አንዱ ካልተሟላ አትስሩ ማለመናቸዋል ስሩልን አለ ኢትዮጵያ ሕዝብ። ፊልም ለመስራት መጀመሪያ እነዚህን ኤሌመንቶች ማሟላት ያስፈልጋል። ምናልባት እነዚህ ኤሌመንቶች ዕውቀታዊ ናቸው በእውቀት ሊተኩ የሚችሉ ወይም ደግሞ በእውቀት ሊታገዙ የሚችሉ ናቸው እና በፊልም በታሪክ ጸሐፊ ሲበዛ ታሪክ ይጠፋል። ኢትዮጵያ ውስጥ የሆነው እንደዛ ነው። አሁን በፊልሙ ላይ ብዙ ጸሐፊ ስላለ ብዙ ጸሐፊ አንድ የመጻፍ ፍላጎት እንጂ የመጻፍ ችሎታው ኖሮ አይደለም እና አንድን ከየንት ስራ የፊልም ላይ ተዋናይ ስራ ምንድነው የሚሰራው ብለህ ስታይ የተለመሳሰለ ስራ ነው። በኑሮ አይደለም በዚህ ስንኖር ብቻ አይደለም ስራ የሚያጣው ወጣት በፊልም ውስጥም ስራ ያጣል ባይዘው የሚሰራው ስራ አይኖርም እና ጋራዥ ወይ የሆነ ነገር ነው አንዱ ብቻ ይቀደም ከዚህ ቀደም ጋራዥ የሆነ ሰራተኛ ነው ከዛ ሁሉም ጋራዥ ሰራተኛ ያርጉ ነው ካራክተር ነው እንዴ ፍጥጥ ያለ ማለት ነው። ይሄ ደግሞ ምንድነው በባህል ቢሮ የሚባል ነበር ኢትዮጵያ ያኔ ቲያትር እናስገመግማለን። መጋረጃ ለምንድን ነው መጋረጃው እዚህ ጋር እንደዚህ ሆነው ይባል ነው ይጠይቃል። ቲያትር ነው ኢንተርናሽናል ነገር የተሰራው ቲያትር ቤቱ ለኢንተርናሽናል ሰው ነው ኢንተርናሽናል ቲያትር ይቀርብበታል ተብሎ ነው። ስለዚህ ቲያትሩ ኢንተርናሽናል ነው። እዚህ ጋር ደግሞ ከአዲስ አበባ ዩኒቨርሲቲ የተመረቁ ሰዎች ገምጋሚ ሆኖ ተቀምጠዋል። ይሄ ለምንድን ይሄ እኮ በጣም እየተደጋገመ ነው ይሄን ነገር ቆረጡ ሌላ ምን እንጨምርበት ካልሽ ድጋሚ ወጥተሽ ቀረጪ ነው የሚልሽ። ይሄ እንደዚህ እዚህ ጋር ወሬ ይበዛዋል። ፊልም የሚታይ ነገር ነው ማሳየት አለባችሁ ግምገማው ላይ እንደዚህ ማሳየት አለባችሁ። የምትጠቀሙት ሙዚቃ ደግሞ እንደዚህ ነው። ይሄ ሙዚቃ ሲጀምር ሲያልቅ ነው እንጂ ይሄ ሙዚቃ ሲጀምር አይደለም። እኛ አማራለን ብለን ኦፔራ ምናምን ነገር ከፊት ለፊት እናደርጋለን። ይሄ ቲያትር ሊያልቅ ሲል እነሱ ተምሮ ስለሚወጡ ማለት ነው። አሁን እሱ ቀረ ከዛ በኋላ ደግሞ ኮቪድ የሚባል መጣ። ኮቪድ ሰበብ ሆነና ሁሉም ሰው በቪሲዲ ፊልም መስራት ጀመረ። ከዛ ምን እንብላ ይልሻል። ግን የአንድን ሀገር አርት ከመከትከት ሌላ ስራ መስራት ይሻል ነበር አለመኖር የሚቻል ከሆነ። ግን የመጣው በዛ በቪሲዲ ውስጥ የመጡት ሰዎች ስራቸው ሆኖ ሊቀጥል የሚችል አይደለም። ፊልሙ ግን ይጎዳል። በኢትዮጵያ ስንት ዳይሬክተሮች አሉ ሲባል በጣም በጣት የሚቆጠሩ ናቸው። እነሱ ያሉ አሁን እነሱ የሚሰሩት ቲያትር የለም አሁን። ምክንያቱም ወጣቶች ወደ እነሱ ስለማይሄዱ ቲያትር ሰሪዎች ጸሐፊዎች ወደ እነሱ ስለማይሄዱ ነው። ይሄደው እንደዚህ ይሄን ነገር አቀለንልሃል ይሄን እንስራለን ቢባል ይሰራሉ። ለምንድን ነው ያ ነገር የጎደለው ብለህ ታስባለህ? መከባበር የለማ ማን እንደሆነ እኮ አናውቅም። አሁን ስዩም ተፈራ ማን ያዟል እንደሻብቲ ያውን ወጣቶች ላያውቁ ይችላል። እኔ በሾው ላይ መጥተው ቲያትር ተማሪ ነኝ ብለው በሆነ የግል ተማሪ ብሔራዊ ቲያትር የት ነው ያለው ስላቸው አያውቁትም። እኔ አገር ፍቅር ከመሄዴ በፊት
3-4 ቀበሌ ውስጥ ጮክ ያለው መጀመሪያ ከዛ በኋላ ወደ አገር ፍቅር ለመግባት አገር ፍቅር ለመሄድ ምክንያት ያስፈልጋል አገር ፍቅር ለመሄድ አገር ፍቅር ስቴጅ ላይ ለመቆም ደግሞ ሌላ ታሪክ ነው እዛ ቦታ ላይ በጣም ብዙ ሰዎች ቆመዋል እዛ ቦታ ላይ ቀላል ነገር አይደለም ቀላል ሙያ አይደለም በሌላው ዓለም አርቱ አገር ይመራል አገሪቷን ይመራታል በደንብ አድርጎ ማለት ነው የአገሪቱን ችግሮች በሲምቦልም አድርጎ መፍትሄውን ይላልና እኛ የኛ አርት አሁን ደካማ መሆኑን የምታቂ ወይም ደግሞ ምንም አለፋንለትም የምንለው ዜብራ እንኳን በቅጡ እንዲሻገር አልነገር ነው ጥርሱ መቦረሽ እንዳለበት ገላውን መታጠብ እንዳለበት የእምነት ቦታ ላይ ምን መደረግ እንዳለበት እንዴት አይነት ደብዳቤ መጻጻፍ እንዳለበት እንዴት ትሪት መደረግ እንዳለበት እኮ የለንም የኛ ፊልሞች ሀብታምና ደሃ ሀብታም ወደ ደሃው ታዘነብራለች ከዛ በኋላ ያ ሰውዬ እስከ ዛሬ ሰጠኝ አንተ ስጦታና ገንዘብ ነው እንጂ ፍቅር አልሰጠኝም ትለዋለች ከዛ የሆነ ጎንደር እንትን ውስጥ መንደር ውስጥ ስትገባ ይታያል ያ እውነተኛ ነገር ሊሆን ይችላል ግን ሙሉን ህዝብ ላይወክል ይችላል የኢትዮጵያ 85% ገበሬ ነው የሚባለው ለገበሬው ምን ሰራንለት ለገበሬው እኛ የሚሆን ነገር ሰርተናል ወይ ነው የገበሬውን ታሪክ ሰምተን ወደሱ ሄደናል ወይ ነው እኔ አሁን ክፍለ ሀገር በሆነ አጋጣሚ ሲሄድ ያቁኛል በቤተሰብ ጨዋታ በፊልሞች በመናምን ያውቃሉ እና ያወራሉ የሚያውቁ አይመስለንም ግን ብዙ ነገር ነው የሚያውቁት ምን ለምሳሌ ያህል ምን አይነት ሐሳብ አቀርበውልህ ማለት እንደው እንደ ትምህርት ሊሆነን ከቻለ እንትን ምናቀቅ አይመስላቸውም የሥርዓት ቤተሰብ ምናከብራቸው አይመስላቸው እና ተቀራርበሽ አሁን እንደዚህ ነው ምናምን ስቲ ስለ ከብት እንደምታቂ ወይም ስለ እርሻ እንደምታቂ ስለ እኔ አሁን አንዴ ሆነ ገጠር ሄጄ አክስት አለችኝ አክስቴ ሆይ ሲመጣ ሙልሙል ትልክልናለች እሸት ቀመሶ ተብሎ ይላክልናል ምናምን በየስራቸው እሸት ታቃላንተ አሉ አንተ ሙልሙል እንዴ አዎ እንዴት አላቅም ሀገር ቤትም ይጃቃለው ሞፈርም ነክቻቃለው በጣም ከባድ ነው መሬት ማረስ ድጋሚ የታረሰ መሬት እንኳን ድጋሚ ለማረስ አልቻልኩም ሞክሬ ያቃለው ብዬ እንደውም አዋሳ ገረማቸው በቴሌቪዥን ስንታይ ሰላምታችንም ወይም ደግሞ እንትናችንም ሌላ ይሆንና በቃ የተራራቀን ይመስላቸዋል በቃ እነሱ ይፈራሉ ይሸሻሉ ይሄ ደግሞ ውጭ ሀገር ደግሞ ሲኖር ደግሞ ሰው የኢትዮጵያ ባህል ምን ያክል ውብ እንደሆነና እንዴት አይነት ባህል እንደሆነ ያስታውቃል ድህነቱ እንዳለ ሆኖ ማለት ነው ድሃ ስንሆን የምናጣው ስርዓት አለ ሀብታም ስንሆን የምናጣው ስርዓት አለ ይሄ ዓለም ላይ ያለ ነገር ነው ግን በእውቀት ማጣት የምናጣውን ነገር ማስተካከል ይቻላል የቀደመው ማስተማር አለበት እቺ ሃሁ ፊደል ላይ የተማረ ያስተምር የሚባል ነገር አለ እኔ አሁን በመኪና ሲሄድ በእግረኛው ላይ ሂዱ እላለሁ እንዴ ነጽ አንተ ወይ ቀልድክ ነው የሚለው ሰው እንጂ አይቀበልም እውነት አይመስለው በእግረኛው ላይ ሰፊ መንገድ እያለ መሃል ባህል የሚሄዱበታል አሁን እንደውም የእግረኛው መንገድ ስለተሰራ በዛ ላይ የሚሄዱ ሰዎች አሉ የጠቃሚ ነገር መኖሩማ መፈጠሩ ራሱ እኮ አንድ ጠቃሚ ነገር ነው መፈጠሩ ከዛ በዛ ነገር የመገልገል ፌስቡክ ያኔ አሁን ፌስቡክ ላይ የሚጽፉ የነበሩ ብዙ ሰዎች ነበሩ ከዛ ፌስቡክ ላይ ግን የሆኑ ሰዎች ገብተው ሌላ ነገር ሲያደርጉት ደግሞ ይበተናል ያ ነገር ግን አንዱ ሚዲያ ላይ አንዱ ያለውን አንዱ ካንዱ እንትን የሚል ከሆነ ምንም ለማህበረሰቡ ነው የሚያገለግለው ሁሉም ነገር ማህበረሰቡን የሚያገለግል ከሆነ በተባብረን ነው ማገልገል ያለበት ሌላ ምን እናገራለሁ ብዙ ሰዎች በተሳሳተ መልኩ ጥቁር እንደሆንኩ ያስባሉ በተሳሳተ መልኩ ስለተረዳችሁት ነው እንጂ ጥቁር ነኝ